እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ዛሬ ዳግም ትንሣኤ ነውና ዳግም ትንሣኤ ላይ ሆነን ወደ ኋላ መለስ ብለን ዕለታቱን በደንብ ማወቅና መረዳት ስለሚያስፈልግ በቅድስት ቤተክርስቲያን አስተምህሮ ሰኞ ምንድነው? ማክሰኞስ ምንድነው? ረቡስ ምንድነው? ሐሙስ፣ ዓርብ፣ ቅዳሜ እንዲሁም እሁድ እነዚህን ዕለታት በሚገባ ቤተክርስቲያን ምስጢራቸው ከዕለታቸው ጋር እንዲገናኝ አድርጋ በደንብ አድርጋ ቆንጆ አድርጋ እንድንማርበት አድርጋናለችና እንደው ለቅድስት ቤተክርስቲያናችን በጣም ልናመሰግናት እዚች ቤተክርስቲያን ውስጥ በመሆናችን ልንደሰት ይገባል። እና የመጀመሪያው እንግዲህ እንዳልኳችሁ ሰኞ ማዕዶት ብለንዋል። በመጀመሪያ ቪዲዮ ለቅቄዋለሁ ይመስለኛል። ያልደረሳችሁ ካላችሁ ወደ ኋላ መለስ ብላችሁ እንድታዩት ማሳሰብ እወዳለሁኝ። ማክሰኞ ግን ቶማስ ይባላል። ማክሰኞ ለምንድን ነው ዕለቱን በቶማስ የጠራ ነው? ቶማስ ለምን ተባለ ስንል ሐዋርያው ቅዱስ ቶማስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ያየው በዳግም ትንሣኤ ነው። በሁለተኛው ሳምንት ጌታ በተነሳ በሁለተኛው እሁድ ጌታ ለቅዱሳን ሐዋርያት የመጀመሪያ ትንሣኤ ቀን ገልጦላቸው ስለነበረ ያንን ቶማስ አላየም ነበር። ቶማስ ያንን ባለማየቱ አንድ ጭንቀት ካላየሁ አላምንም የሚል ሐሳብ አድሮበት ነበር። ቶማስ ካላየሁ አላምንም ያለበት ምክንያት በሁለት ምክንያት ነው። አንደኛ ሐዋርያት አየን እያሉ ሲያስተምሩ እኔ ሰማሁ ብዬ ላስተምር ነው ወይ የሚል ነው። ሁለተኛው ደግሞ ቶማስ ከሰዶቃውያን ወገን ትንሣኤን ከማያምኑ ከሰዶቃውያን ወገን በመሆኑ ትንሣኤ የክርስቶስን መነሳት ካላየሁ አላምንም በሚል ከሐዋርያት ጋር ውዝግብ ውስጥ ነበረ። ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ የሁለተኛው ትንሣኤ ሲመጣ ወይም ደግሞ የዳግም ትንሣኤ ሲገለጥላቸው 3 ጊዜ ነው የተገለጠላቸው። በሁለተኛው የዳግም ትንሣኤ እሑድ ሲገለጥላቸው ግን ቅዱስ ቶማስ ነበረ እና ቅዱስ ቶማስን ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ና እጅህን ወደ ጎኔ ያስገባ፣ የተወጋው ጎኔ ነኝ ዳስ አለው። ዳሰሰ። ቅዱስ ቶማስ ሲዳስስ እጆቹ ከእሳት እንደገባ ጅማት ነው የሆኑት። የመለኮትን ገቦ መለኮትን ሲዳስሱ ወደ ገቦ መለኮት ሲያስገባው እጁ የተቃጠለ ሆነ። ጌታችን ታዲያ መሐሪና ይቅር ባይ በመሆኑ አምላክነቱን አስረድቶ ጌታነቱን አስረድቶ እሳትነቱን አስረድቶ ፈውሶታል ማለት ነው። ያን ጊዜ ቶማስ ታዲያ ጌታዬ አምላኬ ሆይ ይቅር በለኝ ብሏል። ጌታዬ አምላኬ ሆይ። ሊቃውንት ምን ብሎታል? ጌታዬ እንደ ሰውነቱ ብሎታል። አምላኬ እንደ ፈጣሪነቱ እንደ አምላክነቱ ጌታዬ አምላኬ ብሎታል ብለዋል። እና ስለዚህ ቅዱስ ቶማስን ፈወሰው። ቶማስ ማለት የመጀመሪያ ስሙ ዲዲሞስ ነው። ዲዲሞስ ማለት ጨለማ ነው። ለሐዋርያነት አገልግሎት ሲመርጠው ግን ቶማስ ብሎታል። ቶማስ ማለት ጨለማን ያስወገደ የቀድሞ ሕይወቱን ያስወገደለት በሐዋርያነት ስለሆነ ስለዚህ ቅዱስ ቶማስ ይህንን ጉዳይ እንዲያውቅ እንዲረዳ ጌታችን ኢየሱስ ክርስቶስን ያመንክ እንጂ ያላመንክ አትሁን ብሎታል። ያመንን እንጂ ያላመንን እንዳንሆን አምላካችን እግዚአብሔር እንዲረዳን መልካም ፈቃዱ ይሁን። ይሄ የዳግም ትንሣኤ ነው የሆነው። ስለዚህ ቶማስ ላይ የተከናወነውን ታሪክና ቶማስ ላይ የተደረገውን ምስጢር ወይም የተከናወነውን ተአምር ሰው በደንብ አድርጎ እንዲረዳው ከሰኞ ከመጀመሪያው ትንሣኤ እስከ ዳግም ትንሣኤ ድረስ ያሉትን ዕለታት በምታስብበት ቤተክርስቲያን እንዲታሰብ አደረገችው ማለት። ይሄ ምናልባት የክርስቶስ ትንሣኤ ላይ ጥርጥር ያለን ካለን ከቶማስ ሕይወት መማር ያስፈልጋል። ሁለተኛም ደግሞ የእግዚአብሔር አምላካችን ያስተላለፈው መልእክት ነው። ምንድነው ያስተላለፈው ስንል ያመንክ እንጂ ያላመንክ አትሁን የሚል ሁልጊዜ እግዚአብሔር በሚያደርጋቸው ነገሮች ላይ ያመን እንጂ ያላመን እንዳንሆን አምላካችን እግዚአብሔር ይርዳል። ከዚህ በኋላ ቅዱስ ሐዋርያው ቶማስ ወደ ጌታችን እንዳዘዛቸው ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወንጌልን ለዓለም ሁሉና ለፍጥረት ሁሉ እስከ ዓለም ዳርቻ ድረስ ሰው በሚኖርበት ሁሉ ለሕዝብና ለአሕዛብ ለትንሽና ለትልቅ ለሚያውቅና ለማያውቅ ሁሉ አድርሱ ብሎ ጌታ እንዳዘዛቸው አገልግሎቱን መፈጸም ችሏል። ደግሞ አልዓዛር ነው። አልዓዛር ደግሞ የተነሳው መጋቢት 17 ቀን ነው። መጋቢት 17 ቀን አምላካችን መድኃኒዓለም ኢየሱስ ክርስቶስ ትንሣኤ ሕይወት መሆኑን ለማስረዳትና ሰው እንዲያምንበት ብዙ ጊዜ ትንሣኤ ሲደረግ ሰው ከሙታን አስነስቶ አምላካችን መድኃኒዓለም ኢየሱስ ክርስቶስ ሰዎችን ከሙታን ሲያስነሳ በምክንያት ነው። አንድ ለትምህርት ነው፣ ሁለት ለተግሳጽ ነው። ለትምህርትና ለተግሳጽ ነው ሰዎችን የሚያስነሳው፣ ለማስተማር አምላክነቱን ለማስረዳት አዋቂነቱን ለማስረዳት። እንዲሁም ደግሞ ቅዱሳንም ሲያስነሱ
የክርስቶስ ተላኪዎች ወይም ደግሞ የክርስቶስ አገልጋዮች መሆናቸውን እንዲታወቅ፣ አንዳንዶች ደግሞ ለተግሳጽ እንዲሆንም ተነስተዋል። ይህንን ለማስረዳት እግዚአብሔር አምላክ አልዓዛርን መጋቢት 17 ቀን አስነስቶት ነበረ። ከመቃብር ከሞተ በ4 ቀን ከሆነው በኋላ አስነስቶት ነበረ ማለት ነው። እና ይህንን በሚገባ እንዲረዳው ሰው እንዲያውቀው የአልዓዛር አስነሽ ጌታ እንደተነሳ እና አልዓዛርንም ሲያስነሳው ጌታ ምን ብሎ ነበር መሰላችሁ? እኔ ትንሣኤና ሕይወት እኔ ነኝ ብሎ ነበር። ትንሣኤና ሕይወት እኔ ነኝ። ሕይወት መሆኑን ሞትን ድል በማድረጉ አሳየን። ትንሣኤ መሆኑን አልዓዛርን በማስነሳት ብቻ ሳይሆን ራሱን በመነሳት አስረድቶናል። ራሱ ትንሣኤ ሆኖ በመነሳቱ። ስለዚህ አሁን የምናከብረው ትንሣኤ የትንሣኤው ትንሣኤን ነው ማለት ነው። የሕይወትን ሕይወት የትንሣኤን ትንሣኤ ነው። ለዚህ በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው ስንል ሕይወት ስለሆነ ነው። እኔ ሕይወት ነኝ ያለ ጌታ ሞትን አጥፍቶታል። እኔ ሰላም ነኝ ያለ ጌታ የዓለምን ሁሉ መታወክ አስወግዶ ሰላም ሰጥቶናል። እኔ ምግብ ነኝ ያለ ጌታ ስጋውንና ደሙን ሰጥቶናል። እኔ ወይን ነኝ፣ እኔ ከኔ የሚጠጣ ለዘላለም አይጠማም ያለን ጌታ እርሱ የሰጠን ደሙን ስንጠጣ ለዘላለም የማንጠማ ሆነናል ማለት ነው። ስለዚህ አልዓዛር በደንብ አስተውሉ። ከእሑድ ጀምራችሁ እስከ ረቡዕ ብትቆጥሩ 4 ቀን ይሆናል። 4 ቀን ይሆናል። እሑድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4 ቀን። አልዓዛር የተነሳው በ4ኛው ቀን ነው። በደንብ አስተውሉ። ቤተክርስቲያን እያንዳንዱ ነገር ዕለቱን ከምስጢር ጋር አገናኝታ ነው የምታደርገው እና የምታከብረው። ስለዚህ አልዓዛር በሞተ በ4ኛው ቀን እንደተነሳ ሁሉ ቤተክርስቲያን ጌታ በተነሳ በ4ኛው ቀን የአልዓዛርን ትንሣኤ አክብራ የትንሣኤው ባለቤት እንደተነሳ ለመስበክና ለማገልገል ቀድሞ አልዓዛርን ያስነሳ አምላክ ራሱም ተነስቷል፣ በስልጣኑ ተነስቷል። ሐሙስ አዳም ይባላል። እንግዲህ በደንብ እንድናስተውል የሚያስፈልገው አዳም በ5ኛው ቀን ሐሙስ ነው የተነሳው። በደንብ አስተውሉ። ሐሙስ ተብላ ለአዳም ተሰጥታለች። ከእሑድ ጀምረን እስከ ሐሙስ ድረስ ብንቆጥር ለምሳሌ እሑድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ሐሙስ 5 ነው። ጌታ ለአዳም ተስፋ ሲሰጠው በሐሙስ ዕለት ወንፈቃ ለዕለት እትወለድ መውለድ ተወለድከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀሌ ወሞቴ፣ እነሆ ከልጅ ልጅ ይወለዳለሁ። 5 ቀን ተኩል ማለት በሐሙስ ዕለት ወንፈቃ ለዕለት 5 ቀን ተኩል ሲሆን ከልጅ ልጅ ይወለዳለሁ፣ በሜዳህ ላይ እድሃለሁ፣ ከዚያም ደግሞ አድጋለሁ፣ ወንጌልን አስተምራለሁ፣ ከዚያም ደግሞ መስቀል ላይ ተሰቅዬ ሞቼ አድንሃለሁ የሚለውን ለአዳም ተስፋ ሰጥቶት ነበር። በስንት ቀን ተኩል አልኳችሁ? በ5 ቀን ተኩል። ለዚህ በ5 ቀን ተኩል። ስለዚህ ከእሑድ ጀምረን እስከ ሐሙስ እንቆጥር 5 ቀን ይሆናል። 5500 ዘመን የተነገረው ለ5500 ዘመን የተነገረው ቀን በ5 ቀን ተጠቅሎ የተነገረው ዕለት እንደተፈጸመለትና አዳምን እንዳዳነው ቅዱስ ቤተክርስቲያን እንድታስብ የአዳም የፍጥረታት ሁሉ ጌታ የአዳም አባት ዳግማ የአዳም ጌታ ጌታችን ኢየሱስ ክርስቶስ ዳግማ የአዳም ጌታ አዳምን የማዳኑን ምስጢር የማዳኑን ስራ እንድታስተምር የገባለትን ቃል ኪዳን እንደፈጸመለት ሳይሸራረፍ ከቀኑ ከሰዓቱ ከደቂቃው ከምኑም ሳይሸራረፍ የተገባለትን ቃል ኪዳን እንደፈጸመለት ለማሰብ ሐሙስ አዳም ሐሙስ ወይም የአዳም ሐሙስ ብላ ቅዱስ ቤተክርስቲያን ታስባለች። ረጅም ታሪክ አለው፣ ሰፊ ታሪክ አለው። ቀሌምንጦስን በደንብ አድርጎ ያብራራዋል። ይሄ ሐሙስ ነው የአዳም ሐሙስ የሚባለው። ዓርብ ደግሞ ቅድስት ቤተክርስቲያን ትባላለች። እንደሚታወቀው ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ከሊቶስትራ እስከ ቀራንዮ ድረስ ተሸክሞ ሄዶ ዓርብ መስቀል ተተክሎ ሲሰቀል ቤተክርስቲያንን ያን ጊዜ ነው የተከላት፣ ያን ጊዜ ነው የሰራት፣ ያን ጊዜ ነው የመሰረታት። ስለዚህ ቤተክርስቲያን የሰራት መቼ ነው ካል ዘበንቲሃ ለቤተክርስቲያን ተጸፋይከ፣ ስለ ቤተክርስቲያን ስትል መስቀል ተሸከምክ፣ ስለ ቤተክርስቲያን ስትል ተገረፍክ፣ ስለ ቤተክርስቲያን ስትል አሞት ጠጣ፣ ስለ ቤተክርስቲያን ስትል አክሊለ ሦክ ተገፋ፣ ስለ ቤተክርስቲያን ስትል እጆችህና እግሮችህ ተቸነከሩ፣ በአጠቃላይ ስለ ቤተክርስቲያን ስትል ደምህን አፈሰስክ። እናም ሐዋርያትም በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በደሙ የመሰረታት ቤተክርስቲያን ይሏታል። በምኑ የመሰረታት? በደሙ የመሰረታት። በደሙ የመሰረታት መቼ ነው? ዓርብ ነው። ታዲያ ለምንድን ነው ሁለተኛው ሳምንት ዓርብ ላይ ልናከብረው ያስፈለገው ካል እሱ የዕለተ ዓርብ ጌታ የተሰቀለበትን ቀን ስናከብር የዚያን ቀን በጣም የሚነገር ስለ ክርስቶስ የሚነገር ስለ መከራው የሚነገር ስለ ስቃዩ የሚነገር በጣም ብዙ ስለሆነ እዚያ ውስጥ ተውጦ ስለ ቤተክርስቲያን መናገር ቤተክርስቲያንን ክርስቶስ ምን ያክል ወዶ እንደመሰረታትና ስለ ቤተክርስቲያን የከፈለውን ዋጋ ለመናገር ጊዜ ስለሌለ አባቶቻችን እዚህኛው ሳምንት ላይ አምጥተው የተከፈለውን ዋጋ እንድናውቅና እንድንረዳ እንድንማር ለቤተክርስቲያንም ያለን ክብር ክርስቶስ ቅዱስ ጳውሎስም ነው ክርስቶስ ቤተክርስቲያንን እንደወደዳት እንዲሁም ባሎች ሆይ ሚስቶቻችሁ ውደዱ ያለው ለዛ ነው። ቤተክርስቲያንን ክርስቶስ ሲወዳት ራሱን ነው የሰጠላት፣ ነፍሱን ነው የሰጠላት። ግርፋቱ እንዳለ ነው፣
ችንካሩ እንዳለ ነው፣ ግን መጨረሻ ግን ነፍሱን ነው የሰጠው። ስለዚህ ይህንን አስበን ቤተክርስቲያን እንድናከብራት የተወደዳችሁ ኦርቶዶክሳውያን ቤተክርስቲያን ስንል ዝም ብለን የምንቀልድባት መስቀል ብቻ ተሸክመን የምንቀልድባት በመብላትና በመጠጣት ውስጧ ስላለን ብቻ የምንቀልድባት አይደለም። ቤተክርስቲያንን ክርስቶስ በመከራ ነው የመሰረታት። ስለዚህ ይህችን በመከራ የተመሰረተችዋን ቤተክርስቲያን ሁልጊዜ ቀራንዮ ላይ ይላሉ አባቶቻችን። ቀራንዮ ላይ ናት ያለችው ቤተክርስቲያን። ለምንድን ነው ከተባለ ክርስቶስ ራሷ ነው፣ እሷ አካል ናት እና ስለዚህ ሁልጊዜ የክርስቶስ የተከፈለው ክርስቶስ ላይ የሆነው ነገር ሁሉ በክርስቶስ በኩል የተከፈለው ነገር ሁሉ አይርቃትም። መከራ ላይ መሆኗን ማሰብ ያስፈልጋል ማለት ነው። ቤተክርስቲያንን ጠባይዋን ባህሪዋን መረዳት ያስፈልጋል። ጠባይዋን ባህሪዋን ተረድተን እንድንኖር መልካም የእግዚአብሔር ፈቃድ ይሆንልን። ስለዚህ ቤተክርስቲያን ትባላለች ማለት ነው። ዓርብ ቅዳሜ ደግሞ ቅዱሳት አንስት ይባላሉ። ቅዱሳት አንስት ስንል በሁለት ነው የምንከፍላቸው። በብሉይ ኪዳን ቅዱሳት አንስት ነበሩ። በአዲስ ኪዳን ቅዱሳት አንስትን እግዚአብሔር ከቅዱሳን ሐዋርያትና ከሰባ አርድእት ጋር መርጧል። እነዚህ ከተመረጡ ቅዱሳት አንስት መካከል እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስ እንግዲህ ቅዱሳት አንስትን መርጦ ቅዱሳት አንስት ፍቅራቸው ለክርስቶስ የነበራቸው ፍቅር ደግሞ በጣም የተለየ ነበረ። ምክንያቱም አንደኛ እስከ መስቀል ድረስ የተጓዙ እነሱ ናቸው፣ ሲያለቅሱለት የነበረ። እንዳውም ጌታችን አምላካችን የትብክያሊ ታላ በከያ ለእኔ አታልቅሱልኝ ለራሳችሁ ግን አልቅሱ ብሏቸው ነበር። ያለቅሱለት ነበረ። ያ የሚያምር ፊቱ፣ ያ ህመምተኞቻቸውን የፈወሰላቸው እጆቹ መከራ ሲቀበል ሲያዩት ያለቅሱ ነበር እና ጌታ ለእኔ አታልቅሱ ብሏቸው ነበር። ስለዚህ በዕለተ ዓርብ ሲከተሉት ነበረ። በዕለተ ዓርብ ሲከተሉት የነበሩ ቅዱሳት አንስት ጌታ ወደ መቃብር ወርዶ ዮሴፍና ኒቆዲሞስ ወደ መቃብር አውርዶት በአዲስ መቃብር ቀብረውት ሳለ ሌሊቱን ሙሉ ሲመላለሱ አድረዋል። መቼ? ከቅዳሜ ወደ እሑድ ማለት ለእሑድ አጥቢያ ሌሊቱን ሙሉ ሲመላለሱ አድረዋል። ሲመላለሱ ያደሩበት ምንድን ነው? አንደኛ የክርስቶስን ፍቅር ለመግለጥ ነው። ፍቅሩ ከልቦናቸው ውስጥ አድሯል። ቅዱሳት አንስት የወደዱትን ያክል የወደደው የለም። ጴጥሮስ አልወደደውም፣ ሌላውም አልወደደውም፣ ቶማስም አልወደደውም፣ ያዕቆብም አልወደደውም። ጴጥሮስን ቅዱሳት አንስት የወደዱትን ያክል ከሁሉ አስቀድሞ ቅዱሳት አንስት ሌሊቱን ሙሉ ሳይፈሩ እንዳውም ምን ብለው ነበረ? ከመቃብሩ ላይ ድንጋዩን ማን ያነሳልናል እያሉ ይጨነቁ ነበረ። ምክንያቱም የአይሁድ ወታደሮች ይጠብቁ ስለነበረ፣ የአይሁድ ወታደሮች ደግሞ እንኳን ድንጋዩን ሊያነሱላቸው እንዳይደርሱ ሊያደርጓቸው ይችላሉ። ሽቶውን እንድንቀባው ጌታችንን አምላካችንን ከኃጢአት ያዳነንን ከበደል ያዳነንን እርግማናችንን ያራቀለንን ጌታ ስድባችንን ያራቀልንን ጌታ ሽቱ እንድንቀባው መዓዛችንን የቀየረልን ጌታ ክፉ መዓዛ የነበረብንን እኛን መዓዛችንን የቀየረልን ጌታ ሽቱ እንድንቀባው ድንጋዩን ማን ያስወግድልናል ሲሉ ጌታ ሐሳባቸውና ልመናቸውን አውቆ ጭንቀታቸውን ተረድቶ ድንጋዩን በመላኩ አማካኝነት ድንጋዩን አስወግዶ እሱ ተነስቷል፣ ግን ድንጋዩን አስወግዶታል ማለት ነው። እና ቅዱሳት አንስት ሌሊቱን ሙሉ ሲጓዙ አድረው ጠዋት ላይ መላኩ ሕያውን ከሙታን ለምን ትፈልጉታላችሁ? ሕያውን ከሙታን ጋር ለምን ትፈልጉታላችሁ? እሱ ሕያው ነው፣ ሞቶም ሳለ ሕያው ነው። በስጋ ሞተ በመንፈስ ግን ሕያው ነው ይላል ቅዱስ ጴጥሮስ። ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞቷል ግን ሕያው ነው፣ በመንፈስ ግን ሕያው ነው ማለት በመለኮቱ ሕያው ነው። በስጋ ሞቷል፣ በመለኮቱ ግን ሕያው ነው። በስጋ መከራ ሲቀበል ነበር፣ በመለኮት ግን ችሎታል። በመለኮቱ ግን ግርፋታችንን አርቆልናል እያለ የሚናገር ሆኖ ሕያውን ከሙታን ጋር ለምን ትፈልጋላችሁ? ሂዱና ተናገሩ፣ እንደተናገረ ተነስቷል፣ ገሊላ ቀድማችኋል በሉና ለጴጥሮስና ለሌሎችም ሐዋርያት ተናገሩ አሏቸው። ሌሊቱን ሲመላለሱ አድረው የጌታችን የመድኃኒታችን የኢየሱስ ክርስቶስን መነሳት ደግሞም ጌታችንን ሲፈልጉ ቆይተው ዞር ሲሉ ጌታን ከወደኋላ አዩት። በተለይ ማርያም መግደላዊት አየችውና ጌታዬ ረቡኒ፣ ጌታዬ መምህሬ ሆይ እስኪ ጌታዬን አንተ ከወንክ ወሰድከው ስትለው የለም እሱ የተወሰደ ሳይሆን የሚያናግርሽ እኔ ራሴ ነኝ አላት። ልትነካው ስትል ይትልክፍ አትንኪኝ፣ ገና የአረጉ ሀባ ወዋቡክሙ ወደ አባታችሁ አላረኩምና አትለትነኪኛ፣ ነገር ግን ሄደሽ ለነ ጴጥሮስ ለቅዱሳን ሐዋርያት ቀድሞ እንደተናገረ እነሳለሁ ብሎ እንደተናገረ ሞታለሁ ብሎ እንደተናገረ ሞቷል፣ እነሳለሁ ብሎም እንደተናገረ ተነስቷል። ስለ ሂጅና ንገሪያቸው፣ ገሊላ ቀድማቸዋለሁ ብሏቸዋል በይና ንገሪያቸው ብሎ እሷንና ለእህቶቿ ለጓደኞቿ ነግሯል ማለት ነው። ስለዚህ ቅዳሜ ምን ይባላል? ቅዱሳት አንስት በመባል ይታወቃል። ቅዱሳት አንስት የተባለበት ምክንያት ለቅዱሳት አንስት የተሰጠበት ምክንያት ዕለቱ በዚህ ምክንያት ነው። ቅዱሳት አንስት የከፈሉትን ዋጋ ለማሰብ ማለት ነው። ቅዱሳት አንስት ለክርስቶስ ፍቅር ያደረጉትን ነገር ለማሰብ ቤተክርስቲያን በዕለተ ቀዳሚትን ቅዱሳት አንስት። ሁለተኛው ዛሬ ያለንበት ዳግም ትንሣኤ ነው። ዳግም ትንሣኤ ማለት ደግሞ
ሁለተኛ መነሳት ነው። በዚህ ቀን ጌታችን አምላካችን ለቅዱሳን ሐዋርያት በሁለተኛ ጊዜ እየተገለጠበት ነው። እንደ ሥርዓተ ቤተክርስቲያንም ስናደርስ አገልግሎትም ሲፈጸም እንደ መጀመሪያው ትንሣኤ አድርገን ነው። አብጽ ከመ ሥርዓተ ትንሣኤ እንደ መጀመሪያው ትንሣኤ ይከበራል። ሁለተኛው ትንሣኤ ተብሏል ማለት ነው። ለቅዱሳን ሐዋርያት 3 ቀን በህብረት በአንድነት ተገልጦላቸዋል። ይሄ ሁለተኛው ነው። ቀጣይ ደግሞ የጥብርያዶስ ይባላል። የዚያን ጊዜ ተገልጦላቸዋል ማለት ነው። ስለዚህ መጀመሪያው ትንሣኤ እስከ ዳግም ትንሣኤ ድረስ ያሉ ዕለታት ይህንን ይመስላሉ። እኔ ባጭር ለመግለጥ ነው እና ልናስባቸው ልናስታውሳቸው ስለሚያስፈልግ ቤተክርስቲያናችን ዝም ብላ ያደረገችው ሳይሆን በምስጢር ያደረገችው ስለሆነ እንድናስብ ነው።